ግፊታችሁን በምትለኩበት ሰዓት ልታደርጓቸው የሚገቡ 5 ጥንቃቄዎችን ነው የምነግራችሁ። አንደኛው የደም ግፊት ከመለካታችሁ በፊት ቢያንስ ለ5 ደቂቃ እረፍት ማድረግ ይገባችኋል። ሁለተኛ የደም ግፊት ከመለካታችሁ በፊት አነቃቂ ነገሮችን ለምሳሌ እንደ ሲጋራ ማጨስ፣ ቡና መጠጣት፣ ስፖርት መስራት እና እንዲሁም ደግሞ መድኃኒቶችን መውሰድ ለ30 ደቂቃ ማስወገድ ያስፈልጋችኋል። ሶስተኛ ሽንቶን በመሽናት ሙሉ ለሙሉ የሽንት ፊኛውን ባዶ ማድረግ ያስፈልጋል። ምክንያቱም የሽንት ፊኛ ሙሉ በሚሆንበት ሰዓት የደም ግፊት ሊጨምር ስለሚችል። አራተኛ ትክክለኛውን አቀማመጥ መርህ መከተል አለበት። አንደኛ ቁጭ ብለው ወገቦ ከንቦር ላይ መደገፍ አለበት ወይም ግድግዳ ላይ መደገፍ ያስፈልጋል። እግሮን ሳያነባብሩ መቀመጥ ያስፈልጋል። እንዲሁም ደግሞ የእግሮ መዳፍ ሙሉ ለሙሉ መሬት መርገጥ አለበት እና የእጆ ክር ጠረጴዛ ላይ መደገፍ ያስፈልገዋል። ስለዚህ የእጆ ክር ጠረጴዛ ላይ በመደገፍ በልብ ትክክል መሆን ያስፈልገዋል። አምስተኛ በሚለኩበት ጊዜ ጸጥታ መስፈን አለበት። እርሶም ሆኑ ሐኪሞ ምንም አይነት ወሬ ማውራት አያስፈልግም።